አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ዛሬ ያው ከባብ ህንዲ ለመስራት ነው ኢንሻአላህ። ከባብ ህንዲ ለመስራት ነው ያሰብኩት ማለት ነው። ኢንሻአላህ አብረን እንቆያለን ማለት ነው። አሳያችኋለሁ እንዴት እንደምሰራ እኔ ማለት ነው። እዚህ ጋር ይኸው ሽንኩርቱን በዚህ መልኩ ሰርቼዋለሁኝ። ክብ አድርጌዋለሁ። ቲማቲሙንም በዚህ መልኩ ፍሬውን አውጥቼዋለሁ። እኔ ልጫውም ማለት ነው። እና በፈለጋችሁ በሁለት አይነት መንገድ መስራት ትችላላችሁ። ይሄንን ቲማቲሙን ያው ጣዕሙ እንዳይሄድ ነው እንጂ ገንፈል ማድረግ ትችላላችሁ። መላጥ እንትን የሚላችሁ ሰዎች ማለት ነው። እና ጎረድ አድርጋችሁ ሽንኩርቱን ይሄንን በዲስት አቁላልታችሁ የምትፈልጉትን ቅመማ ቅመም ሁሉ አድርጋችሁ አቁላልታችሁ ከዛ ቫይሬክስ እንደዛ አይነት አንጥታችሁ ላው ላይ አድርጋችሁ ከዛ ከባቡን ከላይ አድርጋችሁ ትንሽ ውሃ መረቅ ጣል አድርጋችሁ መስራት ትችላላችሁ። እኔ ግን በዚህ ነው የሚመቸኝና እኛ ሰዎች የሚፈልጉት እንደዚህ ስለሆነ በዚህ ነው እኔ መስራት እየሰራሁ ያስለመድኳቸው። ስለዚህ እንደዛ አድርጌ ነው የምሰራው ማለት ነው። በዛ ላይ ደግሞ ይሄ መንዘሩ ደስ ይላል መልኩ ማለት ነው። ሲቀርብ እንደዚህ የሞተ ኢዳማ አይሆንም ማለት ነው። እና ሽንኩርቱን በዚህ መልኩና ቲማቲሙን ደርድሬ ያለሁኝ አድርጌ ያለሁ ማለት ነው። እዚህ ጋር ለሐም መፍሮም አለኝ። የምፈልጉትን ያህል ለሐም መፍሮም ታደርጋላችሁ። ሽንኩርት የተፈጨ ሽንኩርት አለኝ እዚህ ጋር ይኸው ነጭ ሽንኩርት አለኝ። እዚህ ጋር ደግሞ በኋራቶች አሉኝ። እሱን እዚህ ጋር አደርጋለሁ። በኋላ ላይ ያሳያችኋለሁ ማለት ነው። አሁን የምሰራው ምንድነው? እዚህ እንትን ነው የምሰራው ዘይቱን ቱም አድርጌያለሁ። እዚህ ጋር ሳልሳና ቲማቲም የተፈጫለ ይሄንን እንትን በሳት አስመጥተዋለሁ። በደንብ ይፈላል ማለት ነው። ውሃ ጋር አድርጌ አሻን እዚህ እንዳደርገው ማለት ነው። ያው ይሄ የቀረበው ለምንድን ነው እንዳትሉ፣ ያው ከባቡን ያንን ሊሰራበት ነው። እዚህ ጋር መጀመሪያ መሽዊ ስለምሰራ ማለት ነው። ወጆቼ ይኸው ቶሙን በዚህ መልኩ እየጠበስኩት ነው። ኢንሻአላህ በዚህ መልኩ እንደዚህ ጠበስ አድርገዋለሁ እንዳያርባችሁ። ዘይቱንና ቱም ነው ያደረኩት። አሁን እንደ ፍላጎታችሁ በዘይትም ትችላላችሁ። የኛ ቤት አክተር ሼዝ ዘይቱን የሚወዱት አይ ልጆቹ ረጅም እንሰራለን ምናምን ስለሚሉ አብዛኛው ያው ዘይቱን ነው የሚወዱት። እኔም ያው ዘይቱን ስለለመደብኝ እጅም የሚያቃጣው ወደ ዘይቱን ነው ማለት ነው። እና በዚህ መልኩ ይፈላል። ኢንሻአላህ ሲፈላልኝ ውሃ እጨምርበታለሁ ማለት ነው። እና አሁን ደግሞ እዚህ ላሳያችሁ። እዚህ ያደረኩት ቅመማ ቅመሞች አድርጋለሁ። እዚህ ዘይቱን ምናምን አድርጋለሁ። እሱም እዚህ ጋር የከባብ ህንዲው በኋራት አለ ይሄ ማለት ነው። እዚህ በኋራት መሸከል አለኝ። እዚህ ከሙን አለኝ። ኩዝብራ ናሽፍ፣ ፍልፍል አስዋድ። እኔ ግርፋ ማድረግ ደስ ይለኛል። ትንሽዬ ግርፋ አድርጌበታለሁ። እናንተ እንደ ፍላጎታችሁ። ጨውና ዘይቱን ታደርጉበታላችሁ። ይሄንን ነው ያደረኩት የተጠቀምኩት። ሽንኩርት እንዳትረሱ የተፈጨ ቱም አድርጌያለሁ። መጀመሪያ ላይ አሳይቻችኋለሁ ማለት ነው። ይሄንን በዚህ መልኩ ሽት እናደርገዋለን አብረን ማለት ነው። እንደዚህ ቅጠላ ቅጠሎችን ነገር አይወዱም እኛ ማለት ነው። አከባቢ እንኳን አዲውን ስንሰራ አይወዱም ማለት ነው። ብዙም አይፈልጉም እነሱ። እንደዚህ ሳዳ ነው የሚፈልጉትና ከዚህ ሌላ ምንም ነገር አላደርግም ማለት ነው። እናንተ ከወደዱላችሁ ሰዎቻችሁ ያው ግን እንደ ኢዳም ስለሆነ የምንሰራው ምንም ነገር አያስፈልገውም። በዚህ መልኩ ዝም ብላችሁ ሳዳ በርዶን ሳታረጉ ማለት ነው ዝም ብላችሁ መስራት ትችላላችሁ። እና በዚህ መልኩ አሽቼ አዋህጄ እያድበለበልኩኝ አሳያችኋለሁ ማለት ነው ኢንሻአላህ። ያው በአንድ እጅ ስለሆነ አይመቸኝም። ያው ውዶቼ በዚህ መልኩ እንደዚህ እያደረኩት ነው ማለት ነው። እንደዚህ ታርበለብሉታላችሁ። ረዘመ ላትሉም ትችላላችሁ፣ ግን እሳት ላይ ስለምንጠብሰው እጥር ነው የሚለው ማለት ነው። እንደዚህ መልኩ እንደዚህ ሳታወፋፍሩ በደንብ እንደዚህ ታርበልብዬ እጨርሳለሁ ማለት ነው። እንደዚህ እያደረኩኝ ኢንሻአላህ። እዚህ ጋር ይቀረኛል። ይሄን ጨርሼ እንገናኝ ማለት ነው። ያው ውዶቼ በዚህ መልኩ ቅድም የሰራሁት ሳልሳ ማለት ነው እንትን እያለ ነው። እንደዚህ ጣምናውን እሳት ሲመታው በጣም ይጠማል ማለት ነው። ዝም ብዬ ሳልሳውን ከላይ ጭምር አድርጌ ውሃ ጭምር አላደርግም። እንደዚህ እሳት አስመታዋለሁ መጀመሪያ ላይ ማለት ነው። በዚህ መልኩ
እንደዛ አሁንም ትንሽ እሳት ይመታዋል። ከዛ ወደዚህ አደርጋለሁ ማለት ነው። እሳት ይመታዋል ውዶቼ። በዚህ መልኩ እንደዚህ እየጠበስኩት ነው። በታች ላይ ይኸውም ጨርሻለሁ እንትን ብዬ ማለት ነው። እዚህ ጋር አድርጌዋለሁ። ዘይቱን አድርጌ ትንሽ ዘይቱን አድርጓት ካብዙ የራሱን የስጋው ዘይት ስለሚወጣ ማለት ነው። እንደዚህ አድርጌ እየጠበስኩኝ ነው። ኢንሻአላህ አሳያችኋለሁ ማለት ነው። ሌላው ነገር ይሄን እዚህ ጋር እየፈላ ነው። ሀላስ ጨርሻለሁ ማለት ነው። አሁን ወደዚህ አደርገዋለሁ ማለት ነው። ይፈላልኝ እንደዚህ ነው ያደረኩት ማለት ነው። ዛሬ የሞቀ ውሃ አለ። ሌላ ካነሰን ብዙ ትጨምራላችሁ ውሃ ማለት ነው። ያው ስለማይበቃው ማለት ነው። በዚህ መልኩ እንደዚህ አድርጌ አሁን ፎርን አስገባዋለሁ። ከፈለጋችሁ ይሄ ቫይረክሱ የኔ እሳት ላይ የሚጣር ነው። ዝመጣል እችላለሁ እዚሁ ማለት ነው። ግን ፎርን አስገባዋለሁ። ከላይ ገስጤር ሸፍኜ ከዛ ውሃው እንደዚህ መጠጥ ብሎ ቲማቲም እና ሽንኩርቱ የመብሰል ባህሪ ሲያመጣ ይሄን ከባቡ ማለት ነው አደርገዋለሁ ማለት ነው። ከላይ ከዛ አብሮ ይበላል። ከላይ እንደገና 2-3 ሀባ ቃሪያ ከፈለጋችሁ ጣል ታረጉበታላችሁ። ቅመማችሁንም ታደርጋላችሁ ቀምሳችሁ ማለት ነው። ጨውንም እንደዛው ማለት ነው። ኢንሻአላህ እናያለን አብረን። ይሄው ከባቡ መጀመሪያ ላይ ያሳየኋችሁ በዚህ መልኩ አውጥቼዋለሁ እንደዚህ እንደሆነልኝ ማለት ነው ጠብሼ። አሁን ደግሞ የቀረውን ምንኛውን እየጠበስኩ ነው። እንደዚህ እየጠበስኩኝ በዚህ መልኩ እንደዚህ ደረጃ ሲደርስልኝ የምፈልገው ደረጃ ላይ ሲደርስ በዚህ መልኩ አወጣዋለሁ ይሄንን ማለት ነው። አሁን ይሄን እንደዚህ እየጠበስኩኝ ነው። ይሄን እንደዚህ አገላብጠዋለሁ እንደዚህ ሲታመር ማለት ነው። ቡኒ ይሆናል። ከዛ ታገለብጡና በዚህኛው ጅሃ ታረጉታላችሁ እንደዚህ ማለት ነው። እንደዚህ እየገለበጥኩኝ ጠብሰዋለሁ ማለት ነው። ኢንሻአላህ ይሄን ይመስላል። ኢንሻአላህ በዚህ መልኩ ጨርሳለሁ። እየገለባበኩኝ አሁንም ቀስ እያልኩኝ አሻን የምፈልገው ደረጃ ላይ እንዲደርስልኝ ማለት ነው። እንደዚህ ገለብጠዋለሁ። ይሄው ውዶች በዚህ መልኩ ጨርሻለሁ ማለት ነው። ቅድም ያሳየኋችሁንም እዚህ የነበረውን ወደዚህ አድርጌዋለሁ። ሳህን ላይ የነበረው ማለት ነው። እና እዚህ ጋር አረገዋለሁ። ያንኛው ቲማቲም እና ሽንኩርቱ እስከሚበስልልኝ ድረስ ማለት ነው። እዚህ ጋር አድርጌዋለሁ። እሳቱን አጥፍቼ ደግሜ አኖረዋለሁ። ልክ እንደዚህ ሆኖልኛል ማለት ነው። አሁን ያው የምንሄደው ያንኛው እየበሰለ ነው። ቲማቲም እና ሽንኩርቱ መባያው ማለት ነው። ሩዙን እሰራለሁ። ሩዝ ሸሪያ ማለት ነው። እቺ በዚህ መልኩ ሸሪያውን እየሰራሁ ነው። ሩዙን አኖራለሁ። ውዶች ሸሪያው ማለት ነው። ሩዝ ሸሪያው በሩዝ ሸሪያ ነው የሚበሉት እኛ ማለት ነው። ሰዎች ሩዝ ሸሪያ ነው የሚሰራለት። መጀመሪያ ዘይትና ሸሪያውን ይሄንም ማለት ነው ታደርጋላችሁ። እጄ ነው ይሄን ታደርጋላችሁ። ትጠብሱትና ቡን እንደዚህ እስከሚሆን ድረስ ማለት ነው። እዛ ሩዛችሁን ከላይ ታደርጋላችሁ። ጨው እንዳትረሱ። የሞቀ ውሃ አደርግበታለሁ ማለት ነው። ውሃ ሙቅ ያምራል። በዛ አድርጌ ይበስላል ማለት ነው። ይሄው እንግዲህ ውዶቼ በዚህ መልኩ ከፎርን አውጥቼዋለሁ ማለት ነው። እንደዚህ እያደረኩኝ ረስሼዋለሁ። ቃሪያ ያው እኔ አድርጌያለሁ በዚህ መልኩ በቁመቱ ማለት ነው። ያው እኔ ኢላሃም መፍሩሙ ጋብሬ ቃሪያ ስላላደረኩኝ ማለት ነው። ቃሪያ የሚወዱ ከሆነ ሰዎቻችሁ ያው
የምትወዱ ከሆነ ማድረግ ትችላላችሁ። ለሐም መፍሩሙ ጋር ልክ ሽንኩርት እንደፈጫችሁት ማለት ነው። እንደዛ ከሽንኩርቱ ጋር አብራችሁ ፍጭት አድርጋችሁ ከስጋው ጋር እንትን ማለት ትችላላችሁ፣ ከባቡ ጋር ማለት ነው። የኛ ግን ያው የሚያቃጥል ነገር ብዙም ስለማይወዱ ለዲኮሩና ትንሽ ለጣዕሙ ከላይ እንደዚህ በቁመቱ አድርጌበታለሁ ማለት ነው። በዚህ መልኩ ጨርሻለሁኝ ደርድሬ ማለት ነው። ይሄንን ከባቡን አሁን አለጡን ፎርን አስገባዋለሁ ማለት ነው። ፎይን እንደዚህ ገስጢር እንደዚህ አደርግበታለሁ ፎይን ማለት ነው። ዘጋውና ፎርን አስገባዋለሁ በዚህ መልኩ ማለት ነው ውዶቼ። መጨረሻውን አብረን እናያለን ውዶቼ። በዚህ መልኩ ያው እየፈላ ነው ማለት ነው። ከባቡ እንዲሁን አድርጌ ሁሉን ነገር አደራርጌ ያለው የቀረኝ መልሁን መቅመስና ፍልፍል አስዋጥ አደርግበታለሁ ማለት ነው። ቁንዶ በርበሬ ማለት ነው። እሱን አደርግበታለሁኝ ከላይ አሁን። ከዛም ጨውዬን እንቀምሳለሁኝ። ካነሰው ጨምራለሁ፣ ከበቃው ካናስ ማለት ነው። በዚህ መልኩ እየፈላ ነው። ያው ለእናንተ ለማሳየት ከፎርን አውጥቼው አሁን በዚህ አድርጌው ነው ማለት ነው። በዚህ መልኩ ይፈላል። ሲጨርስ ያው እሳቱን መዝጋት ነው ማለት ነው። በዚህ መልኩ ያው እየፈላ ነው። ሩዜን ደግሞ በዚህ መልኩ ጨርሻለሁ ማለት ነው ወዶቼ። ያው ሩዙንም በዚህ መልኩ ጨርሻለሁ። ይሄን ይመስላል ማለት ነው። ኢንሻአላህ በዚህ መልኩ ጨርሻለሁ። ይሄን ይመስላል። ከተመቻችሁ ላይክ አድርጉ፣ ኮሜንት ቤተሰብ የሆናችሁ በኮሜንት እና አበረታቱ ማለት ነው። አስተያየታችሁን እቀበላለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንሆን እላለሁ። ሰብስክራይብ የሚለውን በመንካት ቤተሰብ እንሆን ማለት ነው። ሀባይብ አበረታቱ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።